አባቶቻችን ሲተርቱ መንገድ ለሰው ቤት ለቦታው ይላሉ። እውነት ነው። ሰው ተንቀሳቃሽ ነው፣ ቦታ ግን ቋሚ ነው። ምድር በቦታዋ ትጸናለች፣ እኛ ግን እንደ ጉንዳን በላይዋ እንርመሰመሳለን። ግን አስባችሁታል? አንዳንድ ቦታዎች አሉ ሰው እንዲደርስባቸው የማይፈለጉ፣ እግዚአብሔር የረሳቸው ወይ ደግሞ ሆን ብሎ ለሌሎች ፍጥረታት የተዋቸው ቦታዎች። በኢትዮጵያ ውስጥ ብዙ መንገዶች አሉ። አንዳንድ መንገዶች ወደ ሕይወት፣ አንዳንድ መንገዶች ወደ ተስፋ፣ አንዳንድ ደግሞ ወደ ቤተሰብ ያመራሉ። አንዳንዶች ግን ወደማይታወቅ ዓለም፣ ወደ ጨለማ። በተለይ በሰሜኑ የሀገራችን ክፍል ተራራውን እየተጠማዘዙ የሚመጡት አስፋልቶች በቀን ሲታዩ ውብና አስደማሚ ናቸው። አረንጓዴ ተራሮች፣ ንጹህ አየር። ነገር ግን ፀሐይ ስትጠልቅ ሸለቆ አፉን ይከፍታል። በሌሊት እነዚህ መንገዶች የሞት ወጥመድ ይሆናሉ። ዛሬ የምነግራችሁ ታሪክ ስለ አንድ የተለመደ ጉዞ ነው። ከአዲስ አበባ ወደ ደሴ የተደረገ ታላቅ ጉዞ። ብዙዎቻችሁ ይህንን መንገድ ታውቁታላችሁ፣ ደብረ ብርሃንን አልፎ ወደ ጣርማበር የሚወስደው ጠመዝማዛ መንገድ። ነገር ግን መንገዱ ጠመዝማዛነቱ ሲታይ በውበቱ አስደማሚ ነው። ነገር ግን ዛሬ የተሳፋሪዎች መድረሻቸው ደስ ያልነበረም። ታሪኩን የሰማሁት በሕይወት ከተረፈ ከአንድ ወጣት ነው። ስሙ ዮናስ ይባላል። አሁን ዮናስን ብትመለከቱት አይኑ ውስጥ ያለው ፍርሃት፣ አይኑ ውስጥ ያለው ባዶነት ያስፈራችኋል። እሱ ያየውን የሰማውንና ያሸተተውን ለእናንተ እንዲህ ብዬ አቀርብላችኋለሁ። እነሆ ውድ ቤተሰቦቼ፣ ከዚህ ዓለም ሁካታ ውጡ፣ በሩን ዝጉ፣ መብራታችሁን አጥፉ። ምክንያቱም አውቶቡሱ ሊነሳ ነው፣ ሞተሩም እየሞቀ ነው። ጉዟችንን ወደ ጣርማበር እናደርጋለን። ሰዓቱ ከምሽቱ 12 ሰዓት ተኩል ነበረ። ላምባዲና አውቶቡስ ተራ ጭር እያለ ነው። አብዛኛው መኪና ወጥቷል። ሰማዩ በደመና ተሸፍኖ ቀጭን ዝናብ ይረጫል። የመሬቱ ጭቃና የናፍጣ ሽታ ተቀላቅሎ ለአፍንጫ ይሰነፍጣል። ዮናስ ዘግይቶ ነበር የደረሰው። ቦርሳውም በትከሻው አንጠልጥሎ በጭቃ ውስጥ ይሮጣል። ለእናቱ ሕመም መርዶ ስለተነገረው በድንገት በዛች ምሽት መሄድ ነበረበት። እናቱ ልጄ ና ለመጨረሻ ጊዜ ዓይንህን ልይ ብለው ውሎለታል። ልቡ እየመታ እንባው እየተናነቀው ነበረ። አንድ የህዝብ ማመላለሻ አሮጌ አውቶቡስ ወደ መውጫው እየተጠጋ ነበረ። አውቶቡሱ ቢያንስ የ30 ዓመት ዕድሜ ይኖረዋል። ቀለሙ የደበዘዘ ቀይና ቢጫ ቅልቅል ነው። ሞተሩ ሲሰራ የቆሰለ እንስሳ ይመስል ያቃትታል። ዮናስ ሮጦ ወያላውን ተማጸነ። እባክህ ወንድሜ ቦታ ካለ በጣም አስቸኳይ ነው። ወያላው ቦታ የለም ጌታዬ፣ ግን ካልደበረ የኋላ ወንበር ላይ አንድ ሰው ይይዛል አለው። ይሁን ይሁን አለ ዮናስ። ዮናስ ተሳፈረ። አውቶቡስ ውስጥ ያለው አየር ይከብዳል። የሰው ላብ፣ የብርቱካን ልጣጭ፣ የድሮ ብረት ሽታ። ወደ ኋላ ሲሄድ ተሳፋሪዎችን ተመለከተ። ሁሉም ጸጥ ብለዋል። ማንም አያወራም። አንዳንዶቹ አንገታቸውን ደፍተዋል። አንዳንዶቹ በመስኮት ወደ ውጪ ወዳለው ጨለማ ያያሉ። አንድ ሕፃን እናቱ እቅፍ ውስጥ ሆኖ በትልቅ አይኖቹ ዮናስን ያየዋል። ሕፃኑ አያለቅስም፣ ዝም ብሎ ያያል። የመጨረሻ ወንበር ላይ አንዲት መነጽር ያደረጉ አሮጊት ተቀምጠዋል። ባህላዊ ነጠላ ለብሰዋል። እጃቸው ላይ ትልቅ የእንጨት መቁጠሪያ ይዘዋል። ፊታቸው በሽብሽብ የተሞላ ነው። አይናቸው የጠራና የሚያስፈራ ብሩህነት አለው። ዮናስ አሮጊቷን ጠጋ ብሎ መቀመጥ ይቻላል እማማ ብሎ ጠየቀ። አሮጊቷ ቀስ ብለው ራሳቸውን ነቀነቁ። ዮናስ ካጠገባቸው ሄዶ ተቀመጠ። አውቶቡስ ውስጥ ያለው ቅዝቃዜ ልብስን አልፎ አጥንት ይሰብራል። መስኮቶች ተዘግተዋል፣ ግን የውርጭ ያህል ይቀዘቅዛል። ጉዞው ተጀመረ። አዲስ አበባን ለቀው ሲወጡ የከተማው መብራት እንደ ኮከብ እየራቀ ሄደ። ጨለማው ዙሪያውን ዋጠው። ሹፌሩ ዝምተኛ ነው። ሬዲዮም አልተከፈተም። አብዛኛውን ጊዜ አውቶቡስ ላይ የሚሰማው ሙዚቃ የለም። የሚሰማው ብቸኛ ድምፅ የሞተሩ ጩኸት፣ ጎማው አስፋልቱን ሲበላው የሚያወጣው ድምፅ እና የአሮጊቷ መቁጠሪያ ብቻ ነው። ጉዞው ቀጠለ። ደብረ ብርሃንን አልፈው ወደ ሸዋሮቢት አቅጣጫ ሲጓዙ መንገዱ ይበልጥ እየጠበበ፣ ገደሉ እየጠለቀ። ዮናስ እንቅልፍ ሊወስደው ሞከረ፣ ግን አልቻለም። ጭንቀት እና ቅዝቃዜ ረፍት ነሱት። ከፊት ለፊቱ ሁለት ሰዎች ሲያወሩ ሰማ። ድምፃቸው ዝቅ አድርገው ነበረ። ሰምተሃል? ስለ ጣርማበር አለ አንደኛው። ምን ይላል ጓደኛው? ባለፈው ሳምንት አንድ አይሱዙ መኪና ጠፍቷል። ገደል ገብቶ አይባል፣ ስብርባሪ አልተገኘም፣ ዝም ብሎ በጭጋጉ ውስጥ ተውጦ ቀረ ነው የሚሉት አለ። እንዴት እባክህ ዝም በል፣ ማታ ማታ እንዲህ አይነት ወሬ አይወራም ይላል ሌላኛው። ዮናስ ይህን ሲሰማ ሰውነቱ ተወረረ።
በድንገት ከጎኑ ያሉት አሮጊት ድምፃቸውን አሰሙ። ድምፃቸው የደረቀ ቅጠል ሲሰባበር የሚሰማ ድምፅ ይመስላል። የጠፋ አይሱዚ ብቻ አይደለም ልጄ አሉ አሮጊቷ ወደፊት እያዩ። ዮናስ ደነገጠ። ከጥንት ጀምሮ ይህ ቦታ የተረገመ ነው። ጣሊያኖች መንገዱን ሲሰሩት ስንት ሰው እንደሞተ ታውቃለህ? ደማቸው ከአስፋልት ጋር ተቀላቅሏል። ነፍሳቸው እስካሁን ሰላም አላገኘችም አሉ። ዮናስ በዘመናዊ ትምህርት ያደገ ነበረ። ለእንደዚህ አይነት ወሬ ቦታም የለውም። ግን የአሮጊቷ አነጋገር አንድ የሚያስፈራ እርግጠኝነት ነበረው። እማማ፣ ይህ እኮ የተለመደ አደጋ ነው። መንገዱ አስቸጋሪ ስለሆነ ሊሆን ይችላል አለ ዮናስ ራሱን ለማረጋጋት። አሮጊቷ ቀስ ብለው ወደ እርሱ ዞሩ። መንገድ አይደለም ልጄ፣ በሮች አሉ። ማንም ሊከፍታቸው የማይገቡ በሮች። ዛሬ ደግሞ በሩ ክፍት ነው አሉ አሮጊቷ። ልክ ይህንን ሲናገሩ አውቶቡሱ በድንገት ተንገጫገጨ። ሹፌሩ ፍሬን ያዘ። ሁሉም ተሳፋሪ ደነገጠ። ምን ተፈጠረ? አለ አንድ ተሳፋሪ። ሹፌሩ ወደ ኋላ ዞሮ ሳይመለከት ውሻ መንገድ ዘጋብኝ አለ በሹክሹክታ። ግን ዮናስ በመስኮት ሲያይ ምንም ውሻ አልነበረም። ነገር ግን አንድ ጥቁር ነገር በመንገዱ ዳር ወደ ጫካው ሲገባ ያየ መሰለው። ሰው የሚመስል ግን በአራት እግሩ የሚሄድ። ከረጅም ሰዓት ጉዞ በኋላ ወደ ጣርማበር ዳገት መውጣታቸውን ጀመሩ። አሁን አካባቢው በሙሉ በወፍራም ነጭ ጭጋግ ተሸፍኗል። የአውቶቡሱ መብራት ጭጋጉን መብሳት አቅቶት ልክ እንደ ወተት ግድግዳ ላይ ፊት ለፊት ይታያል። ሹፌሩ ፍጥነቱን ወደ 20 ኪሎ ሜትር በሰዓት አወረደ። መንገዱ ጠመዝማዛ ነው። በግራ በኩል ገደል፣ በቀኝ በኩል ተራራ። ዮናስ በመስኮት ሲመለከት ጭጋጉ ውስጥ ቅርጾች የሚንቀሳቀሱ ይመስሏል። የዛፍ ጥላዎች ወይስ የሚከተላቸው ነገር አለ? አሮጊቷ በድንገት ዮናስን ክንዱን ያዙት። ጥፍራቸው ወደ ውስጡ ሲገባ ተሰማው። ወደ ዋሻው ልንገባ ነው። ስማኝ ልጄ፣ በዋሻው ውስጥ እስክናልፍ ድረስ ወደ ውጭ እንዳታይ፣ ዓይንህን ጨፍን፣ ማንም ቢጠራህ አትስማ አሉ አሮጊቷ። ይህ የእሳቸው ማስጠንቀቂያ ነበረ። ለምን? አለ ዮናስ በመደናገጥ በፍርሃት ስሜት። ምክንያቱም እያዩህ ነው። ካየሃቸው ያዩሃል። የዓይን ግንኙነት ይፈልጋሉ አሉ አሮጊቷ መልሰውም። አውቶቡሱ ወደ ታዋቂው ጣርማበር ዋሻ ተጠጋ። የዋሻው አፍ እንደ አንድ ግዙፍ አውሬ አፍ ከፍቶ ይጠብቃቸዋል። ድንጋዩ የጠቆረ ውሃ የሚንጠባጠብበት ጥንታዊ ዋሻ። መኪናው ወደ ውስጥ ዘለቀ። ጨለማው ፍጹም ጨለማ ነው። የአውቶቡሱ መብራት ብቻ የዋሻውን ግድግዳ ያበራል። መደበኛውን የጣርማበር ዋሻ ለማለፍ 2 ደቂቃ ይበቃ ነበር። አውቶቡሱ ይሄዳል። 1 ደቂቃ፣ 2 ደቂቃ፣ 3 ደቂቃ። ዋሻው ግን አሁንም አላለቀም። 5 ደቂቃ፣ 10 ደቂቃም አለፈ። ተሳፋሪዎች ማግሮርም ጀመሩ። ሹፌር፣ መንገዱ ጠፋብህ እንዴ? ምንድን ነው? የሚሉ ድምጾች መሰማት ጀመሩ። ሹፌሩ መልስ አይሰጥም። ግንባሩም በላብ ተጥለቅልቋል። እግሩ ጋዝ ላይ ረግጦ ፍጥነቱን ይጨምራል። ግን ዋሻው አንድ አይነት ነው፣ ቀዝቃዛ የድንጋይ ግድግዳ። ዮናስ ወደ መስኮቱ ተጠጋ። የዋሻው ግድግዳ ላይ ስዕሎች ይታዩ ነበረ። እንግዳ ስዕሎች፣ የሰው ፊት፣ የሚጮሁ ሰዎች ፊት በድንጋዩ ላይ ተቀርጾ ይታያል። ከዛም ድምፅ ሰማ፣ የራሱን ድምፅ። ዮናስ ዮናስ! ድምፁ የእናቱ ድምፅ ነው። ዮናስ አትምጣ፣ ተመለስ የሚሉ ድምጾች በተደጋጋሚ ይሰሙት ጀመር። ዮናስ ሊጮህ አፉን ሲከፍት አሮጊቷ አፉን አፍነው ያዙት። አትስማ ልጄ፣ ያ እሱ አይደለችም አሉት አሮጊቷ። በድንገት ሞተሩ ተንተፋተፈ። አውቶቡሱ ተስፋ የቆረጠ ይመስል ተንቀጥቅጦ ቆመ። መብራቶች ብልጭ ድርግም ብልጭ ድርግም ብለው ጠፉ። ድቅድቅ ጨለማ ሆነ። ዋሻ ውስጥ አይደሉም፣ ግን የት እንዳሉ አይታወቅም። ዙሪያው ጭጋግ ወሮታል። የአስፋልት መንገድ የለም። መኪናው የቆመው ጭቃና ሳር ላይ ነው። መብራት አብራ፣ ምንድን ነው አሉ ተሳፋሪዎች። የሞባይል ባትሪዎች በየቦታው ተለኮሱ። ብርሃኑ የሰዎቹን የደነገጠ ፊት ያሳያል። ሞተሩ ተበላሸ መሰለኝ አለ ሹፌሩ በጭንቀት። ድምፁ ይንቀጠቀጣል። ረዳት ውረድና ድንጋይ ያቀብል፣ ታኮ አድርግልኝ። ረዳቱ ገና 18 ዓመት የማይሞላው ልጅ ነበር። በሩን ለመክፈት አመነታ። ጋሼ ውጭ እኮ ምንም አይታይም ይላል ረዳቱ። ውረድ አልኩህ እኮ። ሹፌሩ ጮኸበት። ረዳቱ በሩን ከፈተ። ቀዝቃዛ ንፋስ እና የበሰበሰ ሽታ ወደ ውስጥ ገባ። ረዳቱ ወረደ። ጋሼ እዚህ እኮ መንገድ የለም፣ ጫካ ነው የሚመስለው አለ ከውጭ። ሹፌሩ የእጅ ባትሪውን አበራና ወረደ። ሞተሩን ለመፈተሽ ሞከረ። ዮናስ በመስኮት በኩል ይመለከታቸዋል። የባትሪውን ብርሃን ጭጋጉን ሲመታው ምንም አይታይም። የሞተሩን ክዳን ሲከፍት ይሰማል የብረት ድምፅ። ቱቦ ተበጥሷል እንዴ ይላል ሹፌሩ። በድንገት ከጭጋጉ ውስጥ ረጅም ድምፅ ወጣ። እጅግ በጣም ቀጭን፣ እንደ ዛፍ ጥፍር የረዘመ ግራጫ እጅ።
የረዳቱን አንገት ተጠመጠመበት። ረዳቱ ለመጮህ እንኳን ጊዜ አላገኘም። በቅጽበት ወደ ላይ ወደ ጭቃቁ ተነጠቀ። ጫማው ብቻ መሬት ላይ ወደቀ። ሹፌሩ ይህን አላየም ነበር። አበበ መቀርቀሪያውን አቀብለኝ እንጂ መልስ የለም። አበበ! ሹፌሩ ቀና ሲል ከፊቱ የቆመውን ነገር አየ። ዮናስ ያየውን ነገር የሹፌሩ ድንጋጤ ፊት ብቻ ነበረ እና የባትሪውን ብርሃን ሲወድቅ። ከዛም ሹፌሩ በኃይል ተጎተተ። እንደ አሻንጉሊት ተወርውሮ ወደ ጨለማው ገባ። አውቶቡስ ውስጥ ጸጥታ ሰፈነ። ከውጭ የመኮለታተፍ ድምፅ፣ የአጥንት መሰባበር ድምፅና እርካታ ያለው ትልቅ እስትንፋስ ድምፅ ይሰማል። አሁን አውቶቡሱ ተከበበ። ተሳፋሪዎቹ ገብቷቸዋል። ማምለጫ የለም። በሩን ዘጉት። ግን መዝጋት ምን ይጠቅማል? በመጀመሪያ ድምፅ የመጣው ከጣራው ላይ ነበረ። አንድ ሰው አይደለም፣ ብዙ ነገሮች በአውቶቡሱ ጣራ ላይ እየዘለሉ ነው። አንዲት ሴት መጮህ ጀመረች። እመቤቴ ማሪኝ፣ በእመቤቴ! በዚህ ሰዓት ከውጭ ያለው ጭጋግ ወደ መስኮቶቹ ተጠጋ። መስኮቶቹ ላይ የእጅ አሻራዎች ታዩ፣ የጭቃ አሻራዎች። ዮናስ ባትሪውን አብርቶ ወደ መስኮቱ አነጣጠረ። ያየው ነገር ደሙን አቀሰቀዘው። ሰው አይደለም፣ ጅብም አይደለም። ጋኔሎር የሚባል አንድ የጥንት አራዊት ናቸው። ፊታቸው የተገላለጠ ቆዳ የሌላቸው ቀይ ስጋ፣ አይኖቻቸው አካባቢ ባዶ ጉድጓድ ብቻ ነው። ግን ያያሉ። አፋቸው በደም የተጨማለቀ፣ ጥርሳቸው እንደ ምላጭ የተሳለ አንዱ ፍጡር መስኮቱ ላይ ተጣብቆ ፈገግ አለ እና በሰው ድምፅ ተናገረ። ድምፁ ግን በአውቶቡሱ ረዳት የአበበ ድምፅ ይመስል ነበረ። ክፈተው ጋሼ፣ ክፈተው ጋሼ፣ በርዶናል። ክፈተው ጋሼ፣ ክፈተው፣ በርዶናል። እዚህ ውጭ በጣም ይቀዘቅዛል። ከኋላ ሌላ ድምፅ፣ የሹፌሩ ድምፅ። ተሳፋሪዎች ትኬት ታዘጋጁ፣ ተሳፋሪዎች ትኬት ታዘጋጁ ይላል። ይሄ ድምፅ አውቶቡሱን በጩኸት ሞላው። ሰይጣናዊ ጨዋታ እየተጫወቱባቸው ነው። ፍጡራኑ አውቶቡሱን መወዝወዝ ጀመሩ። መስታወቱ መሰነጣጠቅ ጀመረ። አሮጊቷ ሴትዮ ተነሱ። ፊታቸው ላይ አሁንም ፍርሃት የለም፣ ቁርጠኝነት እንጂ። ልጄ አሉ ለዮናስ፣ ይህ ቦታ የመተላለፊያ በር ነው። ክፍያ ይፈልጋሉ። ምን ማለት ነው ማማ? አንዱ ካልወጣ ሁሉም ያልቃሉ። እነዚህ የደም ባለዳዎች ናቸው። አንድ ንጹሕ ነፍስ ይፈልጋሉ አሉ እናትየው። ዮናስ በድንጋጤ ማን ይወጣል? ማን መሞት ይፈልጋል? ማንም እኮ መሞት አይፈልግም አለ። መስኮቱ ሊሰበር የፍጡራኑ ጥፍር መስታወቶችን እየበሳ ነው። በዚህ ሰዓት አንድ ወጣት ቄስ እስከ ቅድም ድረስ ዝም ብለው ሲጸልዩ የነበሩ ከመቀመጫቸው ተነሱ። ትልቅ የእንጨት መስቀል አላቸው። እኔ እወጣለሁ አሉ። ድምፃቸው አይንቀጠቀጥም። ሰዎቹ በድንጋጤ አዩአቸው። አይ አባ ይገድሉታል አለች አንዲት ሴት እያለቀሰች። ቄሱ ፈገግ አሉ። ሥጋዬን ይገድሉት ይሆናል፣ ነፍሴን ግን አይነኩትም። ክርስቶስ ራሱን ሰጠ። እኔ የእርሱ ባሪያ ምን ሆናለሁ? ቄሱ ወደ በሩ ተጠጉ። ዮናስን ተመለከቱት። ለቤተሰቦቼ በክብር እንደሄድኩ ንገራቸው። በሩ ተከፈተ። ጭጋጉ እንደ ጎርፍ ወደ ውስጥ ገባ። የበሰበሰ ሥጋ ሽታ አውቶቡሱን አወደው። ቄሱ መስቀላቸውን ከፍ አድርገው ወደ ጨለማ ወጡ። በስመ አብ ወወልድ ወመንፈስ ቅዱስ፣ እናንተ እርኩሳን ራቁ እያሉ ጮኹ። ከውጭ ጩኸት ተሰማ። የቄሱ ጸሎት እና የአራዊቱ ጩኸት ተቀላቀለ። ብርሃን ፈነጠቀ፣ እንደ መብረቅ ያለ ብርሃን። ከዛም ጸጥታ። አውቶቡሱን የሚወዘውዙ ነገሮች ቆሙ። ጭጋጉ ቀስ ብሎ መገፈፍ ጀመረ። ሞተሩ በራሱ ጊዜ ተነሳ። ማንም ሰው መኪናውን አልነዳውም። አውቶቡሱ ራሱ እየተንከባለለ ከመንገዱ ዳር ቆመ። ፀሐይ ስትወጣ የፖሊስ መኪናዎች መጡ። አውቶቡሱ የተገኘው ጣርማ በር ዋሻን ካለፉ በኋላ ባለው ገደል አጠገብ ነው። በጣም የሚገርመው ነገር ግን ሹፌሩ፣ ረዳቱና ወጣቱ ቄስ አልነበሩም። በዛ ጋር አካላቸውም አልተገኘም። ፖሊሶቹ አካባቢውን ሲፈትሹ የቄሱን መስቀል ብቻ አገኙ። መስቀሉ የገደሉ አፋፍ ላይ ተሰክቷል። በደም ተለውሷል። ግን ደሙ የሰው ደም አይደለም፣ እንደ ቅጥራን የጠቆረ እንግዳ ደም። ዮናስ ከዚያ ቀን በኋላ ወደ አዲስ አበባ ተመለሰ። እናቱ ጋር አልደረሰም። እናቱ በዚያ ሌሊት አርፎ ነበረ። ቀድሞ የነበረው ዮናስ አልነበረም። በሌሊት መተኛት አይችልም። ያንን ቀዝቃዛ ጭጋግ ያየዋል። አንዳንድ መንገድ ላይ ሲሄድ የሰዎችን ፊት ያያል። የሹፌሩ፣ የረዳቱ እና የቄሱን ፊት ያያል። ግን አይኖቻቸው ቦታ ባዶ ጉድጓድ ነው እና በጆሮ ያንን ድምፅ ይሰማል። ትኬት ታዘጋጁ፣ ትኬት ታዘጋጁ፣ ጉዞ ገና አልጨረስንም። ይህ ታሪክ እውነት ይሁን ፈጠራ ማንም እርግጠኝነት መናገር አይችልም። ወደ ቤተሰቦቻችን ለእናንተ ለዛሬ ያዝንላችሁ ታሪክ ይህንን ይመስላል።
ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም አዳዲስ ታሪኮች እንዲደርሳችሁ የኖቲፊኬሽን በተኑን በመንካት ኮሜንት ላይ ሐሳብ አስተያየታችሁንም በመግለጽ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ቸር ተመኘን። መልካም ጊዜ ይሁንላችሁ።